ሰላም ለእናንተ ይሁን ወዳጆቼ። የእግዚአብሔር የአምላካችን ቃል በዘጸአት ምዕራፍ 2 ላይ ስለ አንድ ታሪክ ያወራናል። በዚያም ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴት አገባ። እርሷም ጸንሳ ወንድ ልጅ ወለደች። ሕፃኑም መልከ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው። ከዚያም በላይ ልትሸሽገው ባልቻለች ጊዜ ግን የደንገል ቅርጫት ወስዳ በዝፍጥና በቅጥር አለቀለቀችው። ሕፃኑንም በውስጡ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው። የሕፃኑም እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማ ታየው ነበረ ብሎ ታሪኩን ይጀምራል። በዚህ ስፍራ ላይ የምንመለከተው የሙሴ ታሪክ ነው እና እቺ እናት ሙሴ እጅግ መልከ መልካም ብላቴና ስለነበረ እንዳይሞትባት ፈርታ ለ3 ወር ያህል ሸሸገችው ብሎ ይናገራል። ልትሸሽገው ባልቻለች ጊዜ ግን የወሰደችውን እርምጃ ደግሞ እንመለከታለን። ወገኖች ለዚች እናት ጊዜው በጣም የሚያስጨንቅ ነበር። የ430 ዓመት የመከራ ዘመን ለእስራኤላውያን የጀመረበት ዘመን ነበር። እንዲሁም የእስራኤል ሕዝብ እጅግ እየበዛ ስለመጣ ነገ ለግብፃውያን ስጋት ይሆናሉ ብሎ ስላሰበ ፈርዖን ወንድ ልጆች ሁሉ እንዲገደሉ ትእዛዝን ያወጣበት ጊዜ ነበር። በዚህ አስጨናቂ ጊዜ ውስጥ አስተውሉ። በተለይ እናቶች ይሄ ገባቸዋል። ለአንድ እናት የወለደችው ለዛውም የሚያምር መልከ መልካም ብላቴና ወደ ወንዝ መጣል ከባድ። አንዳንድ ጊዜ ወገኖች ሆይ በሕይወታችን ላይ የሚያልፉ እንደዚህ ከባድ ነገሮች እግዚአብሔር ዝም ቢልም እግዚአብሔር የፈቀደ ቢመስልም እንኳን እግዚአብሔር የራሱ ዓላማ የራሱ ዕቅድ ስላለው ነው። ይህቺ ሴት ይህንን ብላቴና ለ3 ወር ሸሸገችው። ነገር ግን ከዚህ በላይ ልትሸሽገው ባልቻለች ጊዜ በእግዚአብሔር እጅ ላይ ስትጥለው እንመለከታለን። እኔ በጣም ይገርመኛል። አንድ በጣም የምወደው መዝሙር አለ የሌሊ እንደ መላው ያርቅ እንደ መላው እንደ ዘዴው ያርቅ እንደ ዘዴው ትቼለታለው የኔን ጉዳይ ትቼለታለው የኔን ታሪክ ብላ እየዘመረች ይመስለኛል ቅጥራኑን እየለቀለቀች ይህንን ብላቴና እዛ ሳጥን ውስጥ ያስቀመጠችው። አረ እኔ ምን አታገለኝ እሱ ራሱ አምጪልኝ ካለ በእግሮቹ ስር በርከክላለሁ ሁሉን ለእርሱ ጥዬ እነሳለሁ ብላ እንደ መላው ያርቅ ባለመላ እግዚአብሔር ባለዘዴ እግዚአብሔር አለ ብላ በእግዚአብሔር እጅ ላይ ይህንን ብላቴና አስቀመጠችው። ምክንያቱም እግዚአብሔር ለሞተው ሕይወትን የሚሰጥ አምላክ ነው። የተጣለውን የሚያነሳ አምላክ ነው። አንዳንድ ጊዜ እኛ ከአቅማችን በላይ የሆኑ ነገሮችን በመሸከም ስንታገል እንደክማለን። ምንም ነገር ማድረግ ካልቻላችሁ ወገኖች ሆይ ለእግዚአብሔር በእግዚአብሔር እጅ ላይ ያሳልፋችሁ ስጡ። ሁሉን ለእርሱ ተዉት። ለእግዚአብሔር መተው ወገኖች ሆይ እግዚአብሔር በሕይወታችሁ ውስጥ ተአምራትን እንዲሠራ ያደርገዋል። እኛ ስንደክም እኛ ሲያቅተን እግዚአብሔር የራሱ መላ አለው፣ የራሱ ዘዴ አለው። ራሱ እግዚአብሔር አምላክ ይንቀሳቀሳል። ታሪኩን በደንብ አድርጋችሁ ዘጸአት ምዕራፍ 2 አንብቡት። በጣም የሚገርም ነገር ባለመላው ባለዘዴው እግዚአብሔር እንደ መላው ያርግ እንደ ዘዴው ያርግ ብላ በእጁ ላይ የጣለችው ታማኝ አምላክ እግዚአብሔር ተአምራትን ሲያደርግ እንመለከታለን። የሙሴ እህት በርቀት ሆና ብላቴናው የሚሆንበትን ነገር ትመለከት ነበር ይላል። አጋጣሚ እኮ አይደለም ወገኖች ሆይ የእግዚአብሔር ፕላን ነበር፣ የእግዚአብሔር ዕቅድ ነበረ እና የፈርዖን ልጅ ልትታጠብ ወደዛ ወደ አባይ ወንዝ መጣች ይላል። ደንገጡሮቿንም ሄዳችሁ ይህንን ሳጥን አምጡልኝ አለች። ሳጥኑን በተከፈተ ጊዜ አንድ በጣም የሚያሳዝን መልከ መልካም ዕብራዊ ልጅ በዛ ስፍራ ላይ ያለቅስ ነበር። አንድ ነገር ተናገረች። ይሄ ብላቴና የዕብራውያን ልጅ ሊሆን ይችላል፣ ነገር ግን ለእኔ ልጅ ይሆናል አለች። በጣም የሚገርመው ነገር ባለመላው አምላክ ባለዘዴው አምላክ የሙሴ እህትም እየሮጠች መጣ ለዚህ ብላቴና ጡት እያጠባች የምታሳድገው እናት ላምጣልሽ ወይ ሰው ላምጣልሽ ወይ ብላ ስትጠይቃት እንመለከታለን። ይህቺ ምስኪን እናት ስታለቅስ የነበረች በቃ እግዚአብሔር እንደ መላው ያደርገዋል ብላ ሁሉን ለእግዚአብሔር የተወች እናት እግዚአብሔር አምላክ ሲያስባት እግዚአብሔር ባለመላው በራሱ ፕላን በራሱ ዕቅድ በራሱ ዘዴ ነገሮችን ሲለውጥ በእጁ አደራ የሰጡትን የታመነ አምላክ የማይጥል አምላክ እግዚአብሔር ይህችን እናት ልጇን እየተከፈላት እንድታጠባ እንደውም ለሷ ወገኖች ሆይ የሥራ በር ሁሉ ሲከፈትላት እንመለከታለን። ወገኖች ሆይ ሁሉን ለእግዚአብሔር መተው። ብዙ ጉዳዮቻችንን እኛ ስለተሸከምናቸው ወገኖች ሆይ እግዚአብሔር እንዴት ይስራል? ሁሉን ነገር እንደ መላው ሊያደርግ ለሚችል ለእግዚአብሔር አሳልፋችሁ ስጡ። የጤናችሁ ጉዳይ ሊሆን ይችላል፣ የሥራ ጉዳይ ሊሆን ይችላል፣ የልጆቻችሁ ጉዳይ ሊሆን ይችላል፣ የሀገር ጉዳይ ሊሆን ይችላል፣ የኢኮኖሚ ጉዳይ ሊሆን ይችላል። ሁሉን ለእግዚአብሔር መተው። በእግዚአብሔር እጅ ላይ ያለ ነገር ለበረከት ይሆናል። እግዚአብሔር ለሁሉም እንቆቅልሽ መፍትሄ አለው። ታሪክን ሲለውጥ እንመለከተዋለን።
በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ብሎ ይናገራል። ልክ የሙሴ እናት እንዳደረገችው ያስጨነቃትን የተሸከመችውን ነገር ለእግዚአብሔር ጣለችው። እንደ መላው በዘዴው ሁሉን ነገር እግዚአብሔር አምላክ አከናወነው። ወገኖች ሆይ ለእግዚአብሔር ወተው በጊዜው ከፍ እንዲያደርጋችሁ ከፍ አደረጋት። ማንም እናት ወገኖች ሆይ ተከፍሎት ያጠባ የለም። ተከፍሏት ያጠባች ብቸኛዋ ሴት የሙሴ እናት ነበረች። አይ እግዚአብሔር አምላክ እሱ እኮ ድንቅ አምላክ ነው ወገኖች። እሱ እኮ ባለመና የሆነ አምላክ ነው ወገኖች። እግዚአብሔር አምላካችን የተመሰገነ ይሁን። እንደዚሁ በአንደኛ ሳሙኤል ምዕራፍ 1 ቁጥር 18 ላይ ስለ ሐና ታሪክ ይናገራል። ይህንን ባጭሩ ልበላችሁ። ሐና በእግዚአብሔር በአምላክ ፊት ነገሯን ሁሉ እርግፍ አድርጋ ከጸለየች በኋላ የልቧን ሁሉ ከተናገረች በኋላ ያቺ ሴት ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም። በላች፣ ጠጣች ይላል ወገኖቹ። ለእግዚአብሔር ለአምላክ ጣለችው። አንዳንደኛ ንቅ አድርገን የያዝናቸው ጉዳዮች የእኛ ናቸው ያልናቸው ጉዳዮች እኮ የራሱ የእግዚአብሔር ጉዳዮች ናቸው። የሐናን ማኅፀን ዘግቶ የነበረው እግዚአብሔር ነበር። ጉዳይ ስለነበረው፣ ዓላማ ስላነበረው። ሳሙኤል ወደ ምድር መጥቶ የጠፋውን የእስራኤልን መብራት እንዲያበራ የእግዚአብሔር ጉዳይ ነበረ። እግዚአብሔር ለእርሱ የሆነ የቁርጥ ቀን ልጅ ይፈልግ ነበር። ሐና የምታለቅስበት ጉዳይ የራሱ የእግዚአብሔር ነበረ። እኛ የምንፈልገውን ነገር ወገኖች ሆይ እግዚአብሔር በሚፈልገው ነገር ውስጥ እናገኘዋለን። ክብር ለአምላካችን ለእግዚአብሔር ይሁን። ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ። እንደ መላው ያልቅ እንደ መላው፣ እንደ ዘዴው ያልቅ እንደ ዘዴው፣ እንደ መላው ያልቅ እንደ መላው ብላችሁ ተውታ። ክብር ለአምላካችን ለእግዚአብሔር ይሁን። ባለመላው አምላክ የተባረከ ይሁን። ጌታ ኢየሱስ ይባርካችሁ።